የእግዚአብሔርንም ታቦት ከአሚናዳብ ቤት በአዲስ ሰረገላ ላይ አድርገው አመጡት። ሰረገላውን ይነዱ የነበሩት ዖዛና አሒዮ ነበሩ። ዳዊትና እስራኤላውያን ሁሉ በእግዚአብሔር ፊት ሆነው በቅኔና በበገና በመሰንቆና በከበሮ በጽናጽልና በመለከት በሙሉ ኃይላቸው በዓሉን በደስታ ያከብሩ ነበር። ወደ ኪዶን አውድማ በደረሱ ጊዜ በሬዎቹ አደናቅፏቸው ስለነበር ዖዛ ታቦቱን ለመደገፍ እጁን ዘረጋ። ታቦቱን በእጁ ስለነካ የእግዚአብሔር ቁጣ በዖዛ ላይ ነደደ። ስለዚህም በዚያው በእግዚአብሔር ፊት ሞተ። የእግዚአብሔር ቁጣ ዖዛን በድንገት ስለቀጸፈው ዳዊት አዘነ። ያም ቦታ እስከ ዛሬ ድረስ የዖዛ ስብራት ተብሎ ይጠራል። አንደኛ ዜና መዋዕል ምዕራፍ 13። ይህ ታሪክ የአሳዛኙ ሰው በድንገት በእግዚአብሔር የተቀጸፈው ሰው የአሚናዳብ ልጅ የዖዛ የረጅም ጊዜ ታሪክ ነው። ቪዲዮውን እስከ መጨረሻ ድረስ ብትመለከቱ እኛም እናንተም አትራፊዎች እንሆናለን። አዎ ዘመኑ ክፉ ነውና ዘመኑን ዋጁ እንዲል መጽሐፍ እናውቃለንና ይህን ቪዲዮ እየተመለከተ ያለ የትኛውም ሰው ዘመኑን የዋጀና መሸሸጊያው የእግዚአብሔር ቃል ብቻ መሆኑን የተረዳን ጥበበኛ ሰውን ይመስላል። ቪዲዮን ላይክ በማድረግ ይጀምሩ። ሰብስክራይብ ማድረጉን ከቶ እንዳይረሱ እያልኩ ወደ ዛሬው ዝግጅቴ ይኸው ጎራ አልኩ። እንዴት በእግዚአብሔር ፊት መልካም የሰራ ሊቀጸፍ ይችላል? ዖዛ ከእግዚአብሔር የተላለፈውን የእግዚአብሔርን ትእዛዝ በእርግጥ ከልቡ ረስቶት ይሆን? ወይስ የእግዚአብሔር ታቦት መሬት ላይ ወድቆ ሊመለከት ባለመፈለጉ በቅንነት ይሁን ወደ ታቦቱ እጁን የዘረጋው? ታዲያ እንዴት ደግ ያሰበና መልካም ለማድረግ ያሰበ ሰው ከእግዚአብሔር የሞት ጽዋን ሊቀበል ቻለ? ይህ ቪዲዮ እነዚህን የመሳሰሉ ጥያቄዎችንም ጨምሮ ከቶ ወደ ጆሮአችሁ ያልደረሱ ጉዳዮችን አካቷል። አብራችሁን ቆዩ። እንደ ሰው ሲታሰብ ዖዛ ያደረገው ነገር በእርግጥ ልክ ይመስላል። ነገር ግን ዖዛ በበሬዎቹ መደናቀፍ ምክንያት ወደ መሬት ሊወድቅ የተቃረበውን ታቦት ለመደገፍ እጁን ሲዘረጋ አንድ እጅግ ወሳኝ ጉዳይ የረሳ ይመስላል። ይህም የእግዚአብሔርን ቃል ነበር። ይህም ቃል የሚፈጥር ነው። ይህም ቃል ሕይወት የሚሰጥ ነው። ይህም ቃል የሚያኖር ነው፣ የሚገድል ነው። ይህም ቃል የሚሽር እንጂ በምንም በማንም የማይሻር ነው። ዖዛ ይህን ቃል ዘንግቶት ችላ ብሎት ነበር ብል ማጋነን አይሆንብኝም። የእግዚአብሔር ቃል ዋናውን ዘንግተን በራሳችን ጥረን ግረን የምናመጣው ጽድቅ ሳይሆን ሞት፣ መቀሰፍን መሆኑን ጭምር ከዖዛን ሕይወት መገንዘብ እንችላለን። እግዚአብሔር ለሙሴ አሮንና ልጆቹ መቅደሱንና ዕቃዎቹን ነዋየ ቅዱሳቱንም በሙሉ ሸፍነው ከጨረሱ በኋላ ሰፈሩ ለመንቀሳቀስ ዝግጁ ሲሆን ቀዓታውያን ለመሸከም ይምጡ፣ እንዳይሞቱ ግን ነዋየ ቅዱሳቱን መንካት የለባቸውም። ስለዚህ በመገናኛው ድንኳን ውስጥ ያሉትን እነዚህን ዕቃዎች የሚሸከሙ ቀዓታውያን ናቸው አለው። ዘኍልቍ ምዕራፍ 4። ይህ ድምፅ የእግዚአብሔር ቃል ነበር። ዖዛን ነገሩን ችላ ብሎት እንጂ ጉዳዩን ሳያሳስበው የቀረ አይመስልም። ምክንያቱም ቤተሰቡ እና ዳዊት ካጠገቡ ነበሩ። ታቦቱን እንዳይነኩት ደጋግሞ ሳያሳስቡት የቀረ አይመስለኝም። ቀዓታውያን ለመሸከም ይምጡ፣ እንዳይሞቱ ግን ነዋየ ቅዱሳቱን መንካት የለባቸውም። አዎ የለባቸውም። ይህ ቃል የእግዚአብሔር ነው። ዖዛን በየትኛውም መደንገጥ ውስጥ ቢሆን በየትኛውም ሁኔታ ይህን ቃል ማሰብ ማስተዋል ነበረበት። ቃል ትእዛዝ ነውና መተው ነበረበት። ስለዚህ የትኛውም ሰው የእግዚአብሔርን ቃል የተላለፈ ሳይቀጣ አይቀርምና ዖዛ የሞትን ጽዋ ሊቀምስ ችሏል። እነ ሄኖክና ኤልያስ በበጎ ስራቸው ምክንያት ወደ ሰማይ ተነጠቁ። የአሚናዳብ ልጅ ግን ዖዛ በበጎ ስራው ምክንያት ተቀጸፈ። ሁለት እጅግ የተራራቁ ጉዳዮች፣ መሞት እና መነጠቅ። ነገር ግን ዖዛ
አንድ የጎደለው እጅግ ከባድ ጉዳይ ነበረው። ይህም የእግዚአብሔርን ትእዛዝ ችላ ማለቱ ነበር። ሳይጸድቁ ለመጽደቅ መስራትና ጸድቀው የጻድቅ ሰው ሥራ መስራት ልዩነት በግልጽ የሚታይ ይመስላል። እነዛ ሞትን ሳይቀምሱ በክብር ተነጠቁ። ሌላኛው ደግሞ ክብርን ሳያይ ሞተ፣ ተቀጸፈ። ሳይጸድቁ ለመጽደቅ መድከም ለሞት ልክ እንደ ዖዛ፣ ጸድቀው የጸደቀ ሰው ሥራ ለክብር ልክ እንደ ሄኖክ እና ኤልያስ። ዛሬ እግዚአብሔር ተው አትንኩ ብሎ ያስጠነቀቀንን ስንት ጉዳይ ይኖር ይሆን? ከዓለም ጫጫታ ይልቅ ከሰይጣን ሽንገላ ይልቅ ኑ እኔን ስሙኝ፣ እውነት፣ መንገድ፣ ሕይወት እኔ ነኝ ስሙኝ እያለን ችላ ያለን ስንቶቻችን እንሆን? ወንድሜ እህቴ፣ እግዚአብሔር ዛሬ አንቺን እኔን የሚመለከተን በልጁ ደም በኩል ነው። ዖዛን የቀጸፈው ራሱ እግዚአብሔር ምንም ባንታዘዝለት፣ ምንም ፍቃዱን ባናደርግ ሁሉ እንዲድን ወዶ ስለ እኔ ስለ አንቺ ይታገሳልና። ስለዚህ በራሳችን መንገድ እግዚአብሔርን ለማስደሰት ከምንሯሯጥ ይልቅ ከዖዛን ታሪክ ተምረን ወደ ቃሉ ወደ ትእዛዙ እንቅረብ። የምወደው ልጄ እርሱ ነውና እርሱን ስሙት። ትእዛዙ እቺ ናት። ልጁ ኢየሱስን እንስማ። ልጁስ ምን ይላል? እውነት፣ ሕይወት፣ መንገድ እኔ ነኝ ይላል። ከእኔ በቀር ሕይወታችሁ ባዶ ናትና ኑ ወደ እኔ ይላል። አበቃው። የአሚናዳብ ልጅ የቃል ኪዳኑን ታቦት ለረጅም ዓመታት የጠበቀ ነገር ግን የእግዚአብሔርን ቃል ትእዛዝ ረስቶ ለሞት መቀሰፍ የበቃው የአሳዛኙ የአሚናዳብ ልጅ የዖዛ ታሪክ ተፈጸመ።